አትበይኝ አንቺ ጉደኛ በእናትሽ አትናገሪብኝ አይለምደኝም ማሚ ቤት የለችም ብለሽ ቤቷ ድረስ ጎረምሳ እንደውም ይታም ናውጣ የለም እኮ ጭራሽ ባጥር ነው መውጣት መግባት ይለመደው ቆሻሻ የለም ይቅርታ አለ ይሄን ጉድሽን ከመናገርና ቆሻሻነትሽን አምነሽ ከቤት ከመተውጭ ሰሙዬ እኔ ቆንጆ እኔ ፍቅር ታይገኝ ሰማይ ግን ለጊዜው ያለን ቆሻሻ ይሄ ነው አረ ይሄን ሁሉ ቆሻሻ በመማዳበሪያ ነው የሚይዘው እየጎተትሽን ቢሆን ወሰጃት አረ ወይኔ ቆንጆ ጤፍ ነው አይደል ወደሽ በጣም ቆንጆ ጤፍ ነው በሉ እንግዲህ ፈጩልኝ እኔ መጣው እሺ የሴትዮዋን ጤፍ ምን ልታረጊ ነው ምን አገባሽ ጤፏን ለመስረቅ እንዲመች በበቆሎ ልቀይርባት ነው ዝም በይ ማታቂው አትቀባጥሪ ነው መቼም ወረፋይን አላስቀደምሽኝም ማለት አይ እኔ የሚያሳዝነኝ ሰው ጤፍ ይዞ መጣው በቆሎ ይዞ መውጣቱ ነው ምን ማላወያ ሰርግሽን እንደዛ ሞቅ አድርጌልሽ እንዴት መልስሽን እቀራለሁ አልቀርም አልኩሽ እኮ የኔ ቆንጆ ደፋ በሰርጓ ቀን እንደዛ የጎረና ወጣ ብለታን ደሞ መልሴን እንዳቀሩ ትላለች አንቺ ከራስሽም አልፎ ይሄን እንዲሻግጥም አርገሽ በልተሽ እንዲብለሽ ታወሪያለሽ እርቦይ ነው ደሞ ቬሎዋን አይተሻል እንደው ለማይደገም ሰርግ እንደዛ የሚያስጠላ የሞተ ቬሎ ታደርጋለች ወራዳ አንቺ በሰርግሽ ቀን ባልሽ ቀርቶብሽ ቤተሰብ ያዋርሽው እንኳን እንዲህ አልተወራብሽም ለዝም ይቁስላና ተነጋጊ ምንም ቢሆን እኮ በሰርግ ቀን ጸዳል በመሰለ ቬሎ መልአክ መስዬን ያሳለፍኩት በዛ ቬሎ የተነሳሁትን ፎቶ ላይቶ ካላገባውሽ ብሎ ሲንበረከክ ከፍ ብዬን ያባረሩ እውነትም ግን ያንን ቬሎ ኬስ ነው ያገኘሽው ከኤድና ብራይዳል ዞን ነው 22 ሌክስ ፕላዛ አንደኛ ፎቅ ሱቅ ቁጥር 106 ላይ የሚገኘው ኤርናስ ብራይዳል ዞን ኳሊቲ ያላቸውን ቬሎች በጣም ቆንጆ በሆነ ዋጋ ሁሉም እንደ አቅሙ ከ10 ሺህ ብር ጀምሮ ይዘው እየጠበቃችሁ ይገኛል እንዲሁም ደግሞ ሁለት ቬሎ ለተከራየ አንድ ቬሎ ወይም ካባ እንደየፍላጎቱ የምንመረቅላችሁ ነው የሚሆነው የብራይት ቱ ቢ ቀሚሶችም አሉ አድራሻና ስልክ ቁጥር ከላይ አስቀምጥላችኋለሁ ኑና እኛ ጋር በቆንጆ ቬሎ ተሞሻው ማንንም ሰው የተለየ እንቅስቃሴ እንዳያደርግ ምን ይሆንሽ ነው የተለየ እንቅስቃሴ እያደረኩ ነው እንዳታረጉ እኮ ነው ያለሽ ነው እንዴ አድርግ ያለ መስለኝ እኮ ነው ያላችሁ ነው እቴናንተ እንጂ ፈለከው ሞተር ትችላለህ ማንን ጆንቋ አላወቅ ባይወጡ ላይ ባትሪዋት ለቀኝ ፈጣሪ ከሌባ ፍቅር ይዟት ባልሆነ አንቺ መቼ ያልኩሽ አይደል እንዴ የኔ ቆንጆ ምን ፈልገህ ነው ቆይታ ቲቪ ፈልገህ ነው ነፍሱ መንደን ይፈልገው ግደላ እንዴ ነው የምታምሪ የኔ ቆንጆ ይሄ ነው ማማ ያምሻል እንዴ ገረመሽ እንዴ ድሮንም ፍራቼ ውበትና ብልጭት ነገር ስታይ ትቀየራለሽ ብዬ ነበር አልቀረልኝም ሄደ አለሁልሽ የኔ ቆንጆ ፈጣሪ ሆይ የኔ ጌታ እቺን የመሰለሽ መኪና ለኔ መስጠት ያቅታል ለነገሩ በየትኛው እድል እንደው ባሰጠኝ እንኳን ሊፕስቲክ ልቀባበት እንጂ ሄይ ሃይ መኪና ይወድሻል ከመኪናው በላይ ደግሞ አንተ ይሄ ውበት የመጣው በዚህ መኪና ማጥኝነት እንዴት ባክ በዚህ መኪና ስቴጂ ፀሐይ ነካሽ ትቀያለሽ አይደል ምቾት ብቻ ነች በቃ ታፋፊያለሽ ምን እሱ ብቻ እንደማየው ከሆነ ደግሞ ታፈረጥማለች እስቲ ምና ሳውና አላት ነው ቆምልሽ ታድለ እቺ መኪና ለመግዛት በጣም ለፍቻለሁ ግን አንቺን የመሰለሽ ቆንጆ ለማግኘት በለፈውበት ልክ አይሆንም አታክ ማሚ እኮ ለሹፍር ነው የቀጠረች እኔን ከትምህርት ቤት እንድታመላልስ እንጂ ሴቶችን እንድፈጅበት አይደለም ይቅርታ እኔ ምን ቤት ንክፈች ስሜንች እስኪ ሀቤስኪ ሀ ማለትሽ ሞኝነትሽ ነጭ አሞራ ሲጎትትሽ ድንጋይ አምጪ ልፈንክት ሞኝ አገኘው ብላ ልበላ ማን ይፈልቆ ፈለገበንዲራ ማላወያ
ረሃብ አይኑ ይጥፋ። ወይኔ እናት ምን ሆነሽ ነው? ተወኝ ብቻ ይሉንበት። በእናትሽ አታልቅሽ የኔ እናት ምን ሆነሽ ነው ንገሪኝ። ረሃብ ቤተሰቦቼን ገደለብኝ። አሁን ደግሞ እኔን ሊወስደኝ ነው ማለት? ራበኝ። በፈጣሪ ስም እኔን ይራበኝ የኔ እናት። እና ሰው አትጠይቂም እስካሁን? የሰው ፊት ይገርፋል። እንዴት አድርጌ ልጠይቅ? እኔን ነይ እኔ ምግብ አበላሻለሁ። ተነሽ ቀስ በይ ታጠቢ እዚህ ጋር አረፍ በይ። ምን ነው ብይ እንጂ። እኔን ረሃብ እንደዚህ ያደረገኝ ገዳም ያሉ አባቶቼ እንዴት ይሆን ይሆን? የት ያሉ አባቶች? የሙታን ሳማር ቅዱስ ሚካኤል አንድነት ገዳም። ምን ሆነው ነው? ረሃቡ፣ ድርቁ፣ ችግሩ እያጎሳቆላቸው እኮ ነው። በምን ማገዝ እንችላለን? አካውንት አላቸው? አላቸው 1044 25 98 391 አቢሲኒያ 14 10 29 444። አንቺ ግን በጣም ብርቱ ሴት ነሽ። እሺ እኔ በርትቼ ሳይሆን እሱ ማኖር ስለሚችልበት ነው። ስላደረክልኝ ነገር ሁላ ቅዱስ ሚካኤል ይስጥልኝ። በሄድክበት ሁላ እሱ ከለላ ይሁን። አለ በሰላሳ ዘነጫ በሰላሳ ብር ዘንጡ ሲጀመር ወዴት ነው? ከፓሪስ የመጣልኝን ልብስ ልቀበል እና መከናነቡ ለምን አስፈለገ? አይ ጉንፋን ነው ነው? አዎ ነው። ወይኔ ቀርሰው ተዘንጡ በሰላሳ እንዴ ሜሪ አይደለው? አውቄሻለሁ እባክሽ። ተፍተፍ አልተቻልሽም። አንቺ ፋራ አስታውቃለሁ እንዴ? በድምፅሽ ነው ያወኩሽ። መከናነቡ ምን አስፈለገ? እባክሽ ምቀየሽ ስራ መጀመሪያን ካወቁ ጥሩ አይደለም ብዬ ነው። እነዚህ ልብሶች ግን ማውቃቸው መሰለኝ። ያቱን አታውቂያቸውም? መዘነጫ በሰላሳ አጀሪት ሀሪሱ እዚህ ነው ደግሞ እዚህ ምን ሰራልሽ? እነዚህ ልብሶች ግን ከኔ ጋር ይመሳሰላሉ። አንቺ ከቤት አጥተሽ ነው የምትቸበችቢው? ሜሪ ነሽ? ለሴን ወይ ቤዛ ይቅርታ፣ በእናትሽ ይቅርታ፣ ቸግሮኝ ነው። ተንቀሻል። መቼም እኛ ቤት ጉዳይ አልቀረም። እሺ የሴቶች ጉዳይ ማፈሪያ ማብራረሰብ እንዴት ነሽ? አንቺ ይሄን ስልሽን ተይኝ ስልሽ አልሰማልሽኛ? ምን እየሰራሽ ነው? የኤክስ ሚስት እየጠበቅኩ። ምን ልታረጊያት? ጉዷን ልነግራት ነው ማለት። ቆይ መጣች። አይ እንዴት ነሽ? ደህና እግዚአብሔር ይመስገን። የሳሚ ሚስት ነሽ አይደል? አዎ። ምን ነበር? አይ ላመሰግንሽ ነበር። ማለት እንዴት አይነት ውለታ እንደዋልሽልኝ እኔና ፈጣሪ ብቻ ነን የምናውቀው። አልገባኝም። ባልሽ ኤክሴ ነበርና ከእንዴት ያለ ጉድ እንደገላገልሽኝ እኔ ልነግርሽ አልችልም። እንዴት ሰው ባለ ትዳር ሆኖ ሌላ ሴትን አፈቅርሻለሁ ይላል? እኔ ባሌ ሆኖ ሌላ ሴትን አፈቅርሻለሁ ሲል ማሰብ አልችልም። እንዲህ አይነቱን ጉደኛ በማግባትሽ ራሱ ከትልቅ ጉድ ነው የገላገልሽኝ። እና ምን እያልሽ ነው? እንደሰማችሁት ነው እንግዲህ። ያ ጉደኛ ባልሽ ባይጨቀጭቀኝ ጥሩ ነው፣ ካልሆነ ደግሞ ፍቺው። እሺ እሷ ስፈታ እንጂ ለፋ አድርግሽ ልቤ ባፍራ። አንቺ ቀዳዳ ደግሞ አንቺ አይደለሽ እንዴ ቁም ስቅሉ የምታሳዩ? በሱ በኩል አልሆን ሲልሽ በሷ በኩል መጣሽ። አንቺ ጓደኝነትሽ ለኔ ነው። ስለምን ጓደኝነት ነው የምታወሩ? የሴቶች ማፈሪያ ማህበረሰብ። ቤተሰቦች ሁሉም እንዴ? ውይ አርፈዋል። አረ ጠላታቸው ሟርተኛ ማለቴ ለረፍት ቫኬሽን ወጥተዋል። አሪፍ እህትሽ ናት? አይ የምረዳት ልጅ ናት። ማ እኔ አንተ ሰውነሽ እዚህ ቤት የምታመጣቸው ወንዶች ብታይ ደግሞ ይብልጥ እንዴት ጥሩ እንደሆነች ይገባህ ነበር። ምን እሷን ተዋት። የሚፍቀሽ ደግሞ ተነሽ ነው ሀምጭ ተነሽ እኮ ነው የምልሽ። ለኔ ሞሀብት አንተ እውካ አይሆንም። ጠጣ። አዎ ምን ነው? ወይኔ በላቸው አሳልፉት እስኪ። ይሄ ነው እንደዚህ ጎረቤታችን ቢሆንስ ምን አባሽ ልትይ? በዚህ እንድትጣሉ እንዳይሆን ብቻ። ወዴት አባሽ ነው? ኧረ ተው ይቅርባችሁ፣ ግድ የላችሁም። ልቀቂኝ፣ ታላቅሽ ነኝ፣ ቀድሜሽ ማግባት አለብኝ። እንዴት ነህ? ሰላም ነው። እንዴት ናችሁ? እሷ ፈልጋ ነበር። ነግሬያችሁ ነበር። ቆንጂዬ እንዴት ነሽ? አም ጉድ። እንዴት ነህ? በጣም ነው የምታምሪው። ቴንክ ዩ።
እና የውበት ባለቤት አለው ማለቴማ ፍቅረኛ አለሽ ወይ እያልኩሽ። ቀላል አላት ያው ሁለት ነዋ። እና እንዲህ የምትንበላጠችው ሶስተኛ ልትደርቢ ነው ወይስ ስኮርት ልትይዢ ነው? ምን አባገባ ብንበላጠጥ ሲጀመር ሁለት ምን ያደርግልሻል? አንድ ምሸውደው አንድ ምሸውዳት